ኮሜዲያን እሸቱ ከዋልድባ አባቶች ትችት ገጠመው። ቪዛ የተከለከለው የዓለም ዋንጫ ዳኛ በይሳት በርካቶችን ያነጋገረ ይገኛል። ከመሸ አሳዛኝ ሰበር መረጃ ተሰምቷል። ዲያቆኑ መታሰሩም ተነግሯል። ቪዲዮ ለሁሉም እንዲደርስ ፎሎና ሼር አድርጉት። ተወዳጁ መምህር ዲያቆን እጅግ አስደንጋጭ የሆነ ሰበር መረጃ ተሰምቷል። በደሟ ውስጥ ኢዶፒን ንጥረ ነገር በመገኘቱ ምክንያት ኢትዮጵያዊቷ አትሌት ይሆን እንዲናችሁ የተወደዳችሁ ተመልካቾቼ ዛሬ ለእናንተ ይሆናሉ ብዬ ያሰብኳቸው አዳዲስ የሆኑ መረጃዎች ይዤላችሁ መጥቻለሁ። እስከ ፕሮግራም ፍጻሜ ድረስ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አብራችሁን ቆዩ። የመጀመሪያው መረጃችን የሚሆነው በትግራይ ክልል በጣም የሚያሳዝን አሳሳቢ የሆኑ ጉዳዮች እየተከሰቱ ይገኛሉ። ከነሱም ውስጥ እንግዲህ አዳዲስ የሆኑትን ቪዲዮዎች እንከታተላቸው። በትግራይ ክልል የተሰማው እጅግ አስደንጋጭ ነው። በትግራይ ክልል ወደ ግንባር አልሄድም ያለ ወጣት ቅጣት ይጠብቀዋል ተብሏል። በትግራይ ክልል አዲስ የወጣው ሕግ ብዙዎችን እያነጋገረ ነው። አካላዊ ብቃቱ እያለው ወደ ግንባር አልሄድም የሚል ማንኛውም የትግራይ ተወላጅ እስከ 50 ሺህ ብር ይቀጣል ተብሏል። አሁን ላይ በክልሉ ከፍተኛ ወታደራዊ ምልመላ እየተካሄደ መሆኑ የታወቀ ሲሆን ይህ ሕግ ደግሞ ምልመላውን አስገዳጅ አድርጎታል። እጅግ አሳዛኝ ነው። ይህ የምትመለከቱት ቪዲዮ በትግራይ ክልል ከተለያዩ ቦታዎች ለውጊያ የታፈሱ ወጣቶች ናቸው። በትግራይ ክልል በተለይም ካለፉት 2 ሳምንታት ጀምሮ በወጣቶች ላይ እየተፈጸመ ያለው እስርና ወታደራዊ አፈሳ አሳሳቢ መሆኑን ነዋሪዎች እየጠቆሙ ይገኛሉ። እነዚህ የምትመለከቷቸው ከገጠራማው ክፍል ከአንድ የወርቅ ማዕድን ቁፋሮ ማዕከል የታፈሱ ሲሆን ይህም ቪዲዮ ያጋራው ግለሰብ ለጠባቂዎቹ 4000 ብር ከፍሎ እንዳመለጠ ተናግሯል። እናንተ ስለ ጉዳዩ ምን ትላላችሁ? ተጨማሪ መረጃ ፎሎ ማድረጋችሁ እንዳረሱ። ሌላኛው መነጋገሪያ የሆነው ሐሳብ እንግዲህ በወጣው የታርጋ ቁጥር ላይ የወጣው ዋጋ ነውና ባለመኪና ንብረቶችም እንግዲህ ያላቸውን አስተያየት እየሰጡ ይገኛሉ። እስኪ እሱን ተከታትለን እንመለስ። ለነዳጅ እያለቀስን ለታርጋ 56 ሺህ ብር መጠየቃችን ፍትሐዊነት የራቀው ነው ሲሉ የተሽከርካሪ ባለንብረቶች ገለጹ። በአዲስ አበባ ተግባራዊ መሆን የጀመረው አዲሱ የታርጋ ዋጋ በአሽከርካሪዎች ላይ ከፍተኛ ቅሬታን ፈጥሯል። አንድ ጎማ ለመቀየር ዕቁብ እየገባን ነው የሚሉት አሽከርካሪዎቹ የ56 ሺህ ብር ክፍያ ከአቅማችን በላይ ነው ሲሉም በምሬት ተናግረዋል። ቴክኖሎጂው ቢዘምን እንኳን የሕዝቡን ኪስ ያላገናዘበ ነው የሚል ትችትም በዝቷል። መንግስት ለኤሌክትሪክ መኪናዎች ድጎማ አደርጋለሁ ቢልም የግልና የንግድ መኪና ባለቤቶች ግን ኪሳችን ባዶ ነው እያሉ ይገኛሉ። ለመሆኑ 56 ሺህ ብር ለታርጋ ተገቢ ነው ወይስ አሽከርካሪዎች ላይ ጫና ይፈጥራል? ሐሳባችሁን በኮመንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ይህን ነገር በደንብ አዳምጡኝ። እዚህ ኢትዮጵያ ውስጥ የሚነዱ ተሽከርካሪዎች በጣም ውድ የምንላቸው ሌገሪ የምንላቸው ብዙ ተሽከርካሪዎች አሉ። 50 እና 60 ሺህ ብር መክፈል ምንም የሆነላቸው ሰዎች በጣም በብዛት አሉ። ነገር ግን በዛው ልክ ቤተሰቦቻቸውን የሚያስተዳድሩ ህፃናቶቻቸውን የሚያሳድጉ እናት አባቶቻቸውን የሚጦሩ መኪናዎቻቸው በአጠቃላይ ቢሸጥ 150 እና 200 ሺህ እንኳን የማያወጡ መኪናዎች እነ ላዳን ጨምሮ 4K ጭነት ተሽከርካሪዎችን ጨምሮ እዚህ ከተማችን ላይ በስፋት የተንቀሳቀሱ የሚገኙ አሉና እነዚህን ሰዎች አሁን በተባለው ዋጋ እንኳን አስገድደን እናስከፍላቸዋለን ብላችሁ ብታስቡ ህይወታቸውን ማበላሸትና ማመሰቃቀል እንደሚሆን 100% እርግጠኛ ነኝ። ከዚህ ባለፈ ግን ህግ አዋቂዎች ልታግዙኝ ወይ ደግሞ ልታብራሩልኝ ትችላላችሁ። በምን መስፈርት የነበረን ተሽከርካሪ ሰሌዳ ወደ አዲስ ወደ ተሻሻለ መቀየር ስላለበት የተሽከርካሪው ባለቤት ከፍሎ ወደዛ ይቀይር የሚል ህግ ሊሰራ እንደሚችል እኔ አይገባኝም። ህጉ አስገዳጁ ነው ቢሰራም ፌር ነው የሚል እምነት የለኝም። እስቲ እዚህ ላይ ሐሳብ አስተያየት ካላችሁ ኮሜንት ስር ጻፉልኝ። አንድ አሳዛኝ የሆነ ቪዲዮ አለን። እንግዲህ አሜሪካዊ ዜግነት ያለው ኢትዮጵያዊ ወጣት በነብዩ ስህተት ምክንያት ህይወቱ ማለፉን የሚያሳይ አንድ ቪዲዮ አለ። እስኪ እሱን ደግሞ ተከታትለን እንመለስ። በነብዩ የተሳሳተ መልእክት ምክንያት ህይወቱ ያለፈው ወጣቱ ዋቅጅራ ገነት ይባላል። የአሜሪካ ነዋሪ ሲሆን ታዲያ በፍቅር ጓደኛው አማካኝነትም ወደ ነብይ መሰረት ታዬ ቸርች ያቀናሉ። ታዲያ በዚህም ወጣቱ ከዚህ ቀደም ሐኪም ቤት የልብ ታማሚ እንደሆነና ቀዶ ጥገና እንደሚያስፈልገው በሐኪሞች የተነገረው ሲሆን ከልብ ህመም ለመፈወስ ነበረ ወደዛ ቸርች ያቀናው። ታዲያ አገልጋዩም ጠርቶት ከልብ ህመም እንደተፈወሰና አዲስ ልብ እንደተቀየረለት የነገረው ሲሆን ሟች ወደ ቤቱ ያቀናል። ከዛ በኋላም እንግዲህ እስከ መጨረሻው ድረስ ላይመለስ ያሸልባል። በጣም የሚገርመው ደግሞ አገልጋዩ ስለዚህ ድርጊቱ ሲጠየቅም የመለሰው ምላሽ ተመልከቱት። ለመደ I don't care ናዳቡን ደንደሰኔ ቁርባን ከነ ሜዲያራ
ራጂ መሰረት ነመጀሰ ማሌሮና ንከሌሰ ደንገደፈዩና ለለብዶ ከከነ እንደሰማችሁት አይመለከተኝም ነበር ያለው። ታዲያ ይህ ኃላፊነት የጎደለው ምግባር ዝም ሊባል ይገባል ትላላችሁ? ሐሳባችሁን በኮሜንት ሳጥን ላይ አስቀምጡልኝ። በሌሎች ቪዲዮዎች መለሳለሁ። መልካም ቆይታ። ኮሜዲያን እሸቱ ከዋልድባ ገዳም አባቶች ትችት እንደገጠመው የሚያሳይ አንድ መረጃ ወጥቷል። እስኪ እሱን ደግሞ ተከታትለን እንመለስ። ሁላችንም አስቆርፎናል። ለምን የቦታውን ሕግና ስርዓት ጣሰው። ለቋርፍ የተነሳ ትችት አለ በአባቶች ላይ እስከ መሳለቅ ድረስ ያው መሰደቢያም ጭምር ሆኗል ማለት ነው። ብዙ አህዛቦች መነጋገሪያ ያድርገውታል በጣም በሚገርም መልኩ ማለት ነው። ለምን በገዳሙ ያልተፈተሸ ስርዓተ ቤተክርስቲያን ስርዓተ እምነትን እንደገና ቀኖና ቤተክርስቲያን ገዳማዊ ህይወትን መሰረት ያደረገ ነው የሚለው በደንብ የተፈተሸ አልመሰለኝም እና ከዛ አንፃር የተነሳ ስለ ቋርፍ የተነሳ ትችት አለ በአባቶች ላይ እስከ መሳለቅ ድረስ ያው መሰደቢያም ጭምር ሆኗል ማለት ነው። ያኛው እንዳለ ሆኖ ስለዚህ ያ ነገር እንዳይመጣ የተገለጸበት መንገድ ይመስለኛል። ቋርፉ ይመራ እንዲህ እየሆናችሁ የምትኖሩት ምናምን ያ ካራክተር እንግዲህ ዋና ተዋናይ የነበረው አካል ወይም ደግሞ ፕሮሞት የሚያደርገው ማስታወቂያ የሚሰራው አካል ያሳየው ገጽታ ነው እንግዲህ ለትችት ያበቃው ብዬ ነው የማስበው። ስለዚህ ቋርፍ እንዴት ይሰራል እንዴት ይበላል ማንኛውንም ነገር መጠየቅ ያለበት ማለት ነው ገዳማውያን አባቶች ናቸው። ያውም ደግሞ ምናልባት ወደ ህዝብ ሲቀርብ ያን ያክል አንደበታችን ይረታ ላይሆን ይችላል። ስለዚህ ትንሽ ሐሳቡን በደንብ መግለጽ በሚችል አባት ተመርጦ ያለውን ሐሳብ ያስተላልፋል። ስለዚህ ከመጀመሪያ ካሰራሩ ጀምሮ ምንድነው ተላልስ ያሁን ያንተን በጠይቅህ እዛ ላይ ያየኸው እዛ አሁን የተለቀቀው ቪዲዮ አለ ገቢ ለመሰብሰብ ነው ወይስ ደግሞ ለምእመናኑ ትምህርት ይሆናል ወይም ደግሞ ገዳማዊ ህይወትን እንዴ አኗኗሩን ለህዝብ ለማሳወቅ እንዴት እንደሚኖር የአባቶችን መከራ የእናቶችን ህይወት ለማሳወቅ ለመማሪያ ይወጣ ነው ብለህ ታስባለህ ወይስ ደግሞ ገቢ ለመሰብሰብ ነው? አንድ ኢትዮጵያዊት ሯጭ በደማ ውስጥ ዶፒንግ በመገኘቱ ከውድድር መድረክ ለ4 ወር እንደታገደች የሚያሳይ አንድ ቪዲዮ አለ። እሱን ደግሞ ተከታትለን እንመለስ። እጅግ አስደንጋጭ የሆነ ሰበር መረጃ ተሰምቷል። በደማ ውስጥ የዶፒንግ ንጥረ ነገር በመገኘቱ ምክንያት ኢትዮጵያዊቷ አትሌት የሆነችው ጉዳፍ ጸጋይ ለ4 ወራት ከውድድር መድረክ መታገዷ ነው በዚህ ሰዓት እየተነገረ የሚገኘው። ቢቢሲን ጨምሮ ትልልቅ የሚባሉ የመረጃ ምንጮች ይዘውት እንደወጡት መረጃ ከሆነ በተለያዩ መድረኮች ላይ ለኢትዮጵያ ወርቆች እንዲሁም ደግሞ ሻምፒዮን መሆን የቻለችው ጉዳፍ ጸጋይም በደማ ውስጥ በተገኘው ሌትሮዞል በተባለው ንጥረ ነገር ምክንያት እንደ ዶፒንግ ስለሚቆጠር ምንም አይነት ውድድሮች ላይ ማለት ነው ለ4 ወራት እንዳትሳተፍ መከልከሉ እንዲሁም ደግሞ መታገዷን እየተነገረ የሚገኘው እጅግ በጣም አስደንጋጭ ነው። ከዚህ ቀደም በተለያዩ መድረኮች ላይ የወርቅ ሜዳሊያዎችን ለኢትዮጵያ በማምጣት እንዲሁም ደግሞ ሻምፒዮን በመሆን የኢትዮጵያን ስም ከፍ አድርጋ ማስጠራት የቻለችው ይህች ድንቅ አትሌት እንግዲህ በዚህ ሰዓት በዚህ ንጥረ ነገር ምክንያት ለ4 ወራት ከየትኛውም አይነት ውድድሮች መታገዷን እየተነገረ የሚገኘው እጅግ በጣም አሳዛኝ ነው። ነገሮች ተስተካክለው ወደ ቀድሞ አቋሟ ተመልሳ የሀገሯን ባንዲራ ከፍ እንደምታደርግ ባለሙሉ ተስፋ ነኝ። መልካም ምኞታችሁን ተመኙላት። በሌሎች መረጃዎች አሁን በድጋሚ ተመልሼ እመጣለሁ። ፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ምሽት ይሁንላችሁ። ሌላኛው መረጃችን ደግሞ እንግዲህ ሶማሊያዊው ዳኛ የአሜሪካ ቪዛ ባለማግኘቱ ምክንያት ፊፋ ላይ እንደማይገኝ የሚያሳይ አንድ መረጃ አለን። እስኪ እሱን ደግሞ ተከታትለን እንመለስ። ቪዛ የተከለከለው የዓለም ዋንጫ ዳኛ በይሳት በርካቶችን እያነጋገረ ይገኛል። ሶማሊያዊው እንዲሁም ደግሞ አፍሪካዊው ዳኛ ኡመር እንግዲህ በይሳት ወደ አሜሪካ የዓለም ዋንጫ ለመምራት ቪዛ በመከልከሉ እንዲሁም ደግሞ የቪዛ እገዳ በመጣሉ ምክንያት በዚህ ሰዓት ወደ አሜሪካ መግባት አለመቻሉና ወደ ሀገሩ መመለሱ ነው እየተነገረ የሚገኘው። እጅግ በጣም አነጋጋሪ የሆነው የ2026 የዓለም ዋንጫ እንግዲህ በርካቶች ወደ አሜሪካ ለመግባት ተቸግረው እንዲሁም ደግሞ ቪዛ ለማግኘት ተቸግረው እንደሚገኙ ስንመለከት ነበረ። ይህ ግን በርካታውን የእግር ኳስ ቤተሰብ ያነጋገረ አስገራሚ የሆነ ክስተት ሆኖ እንግዲህ በርካቶችን እያነጋገረ ይገኛል። የዓለም ዋንጫ ለመምራት የተመረጠው የመጀመሪያው በታሪክ ለመጀመሪያው ማለት ነው ሶማሊያዊ ዳኛ ሆኖ ነበረ ዳኛ ኡመር ወደ አሜሪካ የሚያቀራው። ነገር ግን የቪዛ እገዳ በመጣሉ እንዲሁም ደግሞ ቪዛ በመከልከሉ ምክንያት የዓለም ዋንጫ ላይ እንደማይሳተፍና በሶማሊያ ታሪክ የሚጽፈውን አዲስ የሆነ ታሪክ ማለት ነው ማሳካት አለመቻሉ ነው እየተነገረ የሚገኘው። እሱም ብቻ አይደለም፣ በተለይም አፍሪካውያን ዳኞች፣ የእግር ኳስ ተጫዋቾች፣ የእግር ኳስ ደጋፊዎችን ጨምሮ ወደ አሜሪካ ለመግባት እጅግ በጣም መነጋገሪያ ሆኖ እንደነበር የሚታወስ ነገር ነው። ይህ የዳኛው የቪዛ ክልከላ ግን በርካቶችን እያነጋገረ ይገኛል። በጉዳዩ ላይ ሀሳብ ካላችሁ
ኮሜንት ላይ አጋሩኝ። በሌሎች መረጃዎች ግን አሁንም በድጋሚ ተመልሼ እመጣለሁ። የፕላስ ምልክቱን ታዲያ መጫናችሁን አትርሱ። መልካም ቀን ይሁንላችሁ። አሁን ለዚህ ሰው ደስተኛ ማይሆን ሰው ይኖራል? ማርያምን ነው የምላችሁ። እሱ ለራሱ ከተደሰተው በላይ እኔ ለሱ በጣም ደስተኛ ሆኛለሁ ዛሬ ማለት ነው። ይሄ ቪዲዮ በትንሹም በትልቁም በሆነው ባልሆነውም ፈጣሪውን ለሚያማርር ጓደኛችሁ ላኩለት። ትልቅ ትምህርት ይወስድበታል ብዬ አስባለሁ። ከቀናት በፊት ስለ ሶማሊያዊ ዳኛ ኦማር አብዱልቃድር ሰምታችኋል በእርግጠኝነትና ትራምፕና አሜሪካ ይህን ዳኛ ወደ አሜሪካ ወደ ዓለም ዋንጫው እንዳይሄድ ቪዛ ከልክለውት ወደ ሀገሩ እንዲመለስ አድርገውት ነበርና ከዛ በኋላ የተፈጠረው ነገር ግን በጣም ያስገርማቸዋል። ይሄ ዳኛ አፍሪካ ውስጥ ካሉ ተስፋ አላቸው ከተባሉ ዳኞች ውስጥ አንደኛው ነው። በሶማሊያም የዓመቱ ምርጥ ዳኛ በሚልም ተመርጦ ነበርና ይሄ ዳኛ ወደ ዓለም ዋንጫው እንዳይሄድ ከተከለከለ በኋላ ፊፋ ላይ ወይም ደግሞ አሜሪካ ላይ ምንም አይነት ነገር ማድረግ አልፈለገም። ሶሻል ሚዲያው ላይ ሄዶ ኔጌቲቭ ነገር ፖስት ማድረግ አልፈለገም። ያደረገው ምንድነው ፊፋንም ካፍንም የሶማሊያ ህዝብንም አጠቃላይ ከጎኑ ያሉትንም አመሰግናለሁ ብሎ ነው ፖስት ያደረገውና ምንም አልመሰለውም። ሰውዬው በጣም ፖዚቲቭ የሆነ ሰው ነውና ይሄ ለኛ በጣም ትልቅ ትምህርት ሰጥቶን ያለፈ ይመስለኛል። በተለይ ደግሞ በሁሉም ነገር ፈጣሪን ለምናማረር ሰዎች ማለት ነው። እንዳልኳችሁ ይሄ ዳኛ በጣም ፖዚቲቭ የሆነ ሰው ነው። በጣም ማማረር ይችል ነበር፣ መብቱም ነበር ማማረር። ግን ማድረግ የፈለገው ግን እሱ አመሰግናለሁ፣ በቃ ላደረጋችሁልኝ ነገር አመሰግናለሁ፣ ወደ ሀገሬ ስለመለሳችሁኝ አመሰግናለሁ፣ በቀጣይ ጠንክሬ እመለሳለሁ ብሎ ነው ፖስት ያደረገውና እኛ የራሳችን ያልሆነ ነገር ገና ያላገኘነውን ነገር ስላላገኘን ብቻ ፈጣሪ የምናማርር ሰዎች እኮ ነን። ይሄ ዳኛ ግን እንዳልኳችሁ ለብዙ ሰው ድሪም ህልም ወደ ሆነው ወደ ዓለም ዋንጫው ለመሄድ በጣም ትንሽ ሰዓታት ብቻ ነበር የሚቀረውና በመጨረሻም ያው እንደዚህ ተደረገበት በትራምፕና በአሜሪካ ምክንያት ማለት ነው። ግን ስቲል ሰው ግን ፖዚቲቭ ሆኗል ማለት ነው። ለዚህም ተግባሩ ያው ከሶማሊያ ህዝብ ማለት ነው ወደ ሀገሩ ሲመለስ በጣም ትልቅ የሆነ አቀባበል ነው የተደረገለት። ኦሎምፒክ ላይ ብዙ ወርቆችን ሰብስቦ እንዳመጣ አንድ አትሌት ነው አቀባበል ያደረጉለት ማለት ነው። በጣም ነው ደስ ያለኝ ዜናውን ሳየው ለመጀመሪያ ጊዜ ማለት ነው። ከዛ ደግሞ ሶማሊያን ብቻ አይደሉም ሌሎችም ሀገራት ድጋፋቸውን እየሰጡት ነው አሁን ያሉት ማለት ነው። በተለያዩ ሶሻል ሚዲያ አካውንታቸው ላይ ማለት ነው። በዓለም ዋንጫው ላይ ለዳኞች የሚከፍለውን ክፍያ ለዚህም ዳኛ እንደሚከፍለው አሁን የወጡ መረጃዎችን ተመልክቼ ነበር። ወደ $100,000 አካባቢ በአጠቃላይ ሊከፈለው የነበረውን $100,000 አካባቢ ለዚህኛውም ዳኛ እንደሚከፍለው ተነግሯል። እንግዲህ አሁን ሌላኛው መረጃችን ደግሞ እንግዲህ አሁን ላይ የዓለም ዋንጫ ጨዋታ እንደሚካሄድ ይታወቃል እና በዛ ላይ የሚገኙ የሴኔጋል የእግር ኳስ ተጫዋቾች ስነ ምግባር ባልተሞላ መልኩ ፍተሻ ሲደረግላቸው የሚያሳይ አንድ መረጃ አለን። እስኪ እሱን ደግሞ ተከታትለን እንመለስ። የሴኔጋል የእግር ኳስ ተጫዋቾች በአሜሪካ ምን ገጠማቸው? እጅግ በጣም በርካቶችን ያነጋገረ በተለይም ደግሞ የእግር ኳስ ቤተሰቡን ያስቆጣ አዲስ የሆነ ድርጊት በአሜሪካ ተፈጽሟል። የሴኔጋልን ጨምሮ የተለያዩ የእግር ኳስ ቡድን አጋሮች እንዲሁም ደግሞ ቡድኖች ማለት ነው ወደ ሜክሲኮ በደረሱበት ሰዓት እጅግ በጣም ደማቅ የሆነ አቀባበል እንደተደረገላቸው ስንመለከት ነበረ። ነገር ግን በተቃራኒ መልኩ ማለት ነው በተለይም አፍሪካውያን ተጫዋቾች እና የቡድን አጋሮች አሜሪካ በሚደርሱበት ሰዓት እጅግ በጣም አስቀያሚ በሆነ መልኩ ማለት ነው ልክ እንደ ሽብርተኛ እንደ ወንጀለኛ ነበረ ንቀት በተሞላበት መልኩ ፍተሻ ሲደረግላቸውና ሲያመናጭቋቸው እንዲሁም ደግሞ ዲስሪስፔክት ሲያደርጓቸው ስንመለከት እየነበረው በተለይም ደግሞ የሴኔጋል የእግር ኳስ ቡድንና የእግር ኳስ አጋሮች በሙሉ ማለት ነው በአሜሪካ በሚደርሱበት ሰዓት በዚህ መልኩ ነበረ ፍተሻ ሲደረግላቸው የነበረው። ይህም ነገር በርካቶችን አስቆጥቷል። በተለይም ደግሞ የእግር ኳስ ቤተሰቡ ማለት ነው አሜሪካ ላይ እየተደረገላቸው አቀባበልም ሆነ የተደረገላቸው ነገር እጅግ በጣም አስጨናቂና የእግር ኳስ ተጫዋቾችን ምቾት የሚነሳ ነበርም ተብሏል። እጅግ በጣም አነጋጋሪ የሆነ ጉዳይ ሆኖ እንግዲህ በሰዓት በማህበራዊ ትስስር ገጾች ላይ እየተዘዋወረ ይገኛል። እናንተስ በዚህ ተግባር ምን ሰምታችኋል? እስኪ ሀሳባችሁን አስተያየታችሁን ኮሜንት ላይ አጋሩኝ። የፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ቀን ይሆንላችሁ። ሌላኛው አሳዛኝ የሆነው መረጃ እንግዲህ ዲያቆን ዘላለም መታሰሩን የሚያሳይ አንድ መረጃ ወጥቷል። እስኪ እሱን ደግሞ ተከታትለን እንመለስ። ከመሸ አሳዛኝ ሰበር መረጃ ተሰምቷል። ዲያቆኑ መታሰሩም ተነግሯል። ቪዲዮ ለሁሉም እንዲደርስ ፎሎና ሼር አድርጉት። ተወዳጁ መምህር ዲያቆን ዘላለም ታየም በወቅታዊ ጉዳዮች ጋር ተያይዞ መታሰሩን መንክር ሚዲያ ዘግቧል። ዲያቆን ዘላለም ትናንት ከምሽቱ 4 ሰዓት አካባቢም በሕግ የጸጥታ አካላት ለጥያቄ ትፈለጋለህ በሚል ወደ ማዕከላዊ እንደተወሰደ መንክር ሚዲያ ዘግቧል። እኛም ጉዳዩን በቅርበት ተከታተልን እንድናሳውቃችሁ ቤቱን ፎሎ ያድርጉት። የግመል ስጋ አዲስ አበባ ላይ እንግዲህ በሰፊው እየተሸጠ ይገኛል የሚል መረጃ አለን። እስኪ እሱን ደግሞ ተከታትለን እንመለስ።
የግመል ስጋ አዲስ አበባ ውስጥ በስፋት መሸጥ መጀመሩን ምን ያህሎቻችሁ ታውቃላችሁ? በቀን በአማካኝ የ8 ግመሎች እርድ እየተከናወነም ይገኛል። በዚህ ዓመት ብቻ ከ2200 በላይ የግመል እርድ ተከናውኗል። በአሁኑ ሰዓት በአዲስ አበባ ውስጥ የግመል ስጋ የሚያቀርቡ የልኳንዳ ቤቶች ቁጥር 15 የደረሰ ሲሆን በተለይም ቦሌ ሚካኤል አካባቢ በብዛት ይገኛሉ። ይሄው የእርድ አገልግሎት በልዩነት የሚሰጠው በአቃቂው የቄራ ቅርንጫፍ ሲሆን በቅርቡ በነበረው በዓል ብቻ እስከ 12 ግመሎች ታርደው እንደቀረቡ አሃዱ ሬዲዮ ከአዲስ አበባ ቄራዎች ድርጅት ባገኘው መረጃ ዘግቧል። የግመል ስጋ እጅግ ጣፋጭና ለጤና በርካታ ጥቅሞች እንዳሉት ይነገራል። ለመሆኑ እናንተ በአዲስ አበባ የግመል ስጋ ቀምሳችኋል? ጣዕሙስ እንዴት ነው? ሐሳባችሁን አስቀምጡልኝ። ቪዲዮንም ሼር አድርጉት። መልካም ጊዜ። ሌላኛው እንግዲህ አሁን ላይ መነጋገሪያ የሆነ ቪዲዮአችን ሳውዝ አፍሪካ እና ሜክሲኮ በተጫወቱት ጨዋታ ላይ እንግዲህ ሜክሲኮ ማሸነፏን በተመልክቶ ብዙ ሰዎች ደስታቸውን እየገለጹ ይገኛሉ። እንዲህ እስኪ ከነዛም ውስጥ እንግዲህ አንዳንድ ቪዲዮዎች አይተን እንመለስ። ዛሬ የምትደግፉት ማንን ነው? ማን ያሸንፋል? እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። የዓለም ዋንጫ የመክፈቻ ጨዋታ በዛሬው ዕለት በሜክሲኮ ሳውዝ አፍሪካ በአስቴክስ ስቴዲየም በሜክሲኮ ማለት ነው ይካሄዳል። በዚህ ጨዋታ ላይ እንግዲህ በርካታ አፍሪካውያን ከሜክሲኮ ጎን መቆማቸው እንዲሁም ደግሞ ሜክሲኮ እንደሚደግፉ እየተናገሩ ይገኛሉ። ምክንያቱም ደግሞ የምትጫወተው ደቡብ አፍሪካ ናት። ደቡብ አፍሪካም እንግዲህ ከሰሞኑ በተለይም ደግሞ በ2026 ዓመተ ምህረት ማለት ነው አፍሪካውያንን በማሰቃየት በመግደል በአፈና እንዲሁም ደግሞ የተለያዩ ግድያዎችና ግፎችን በአደባባይ ላይ በመፈጸም አፍሪካውያን ሀገራቸውን ለቀው እንዲወጡና ከአፍሪካውያን ጋር ምንም አይነት የንግድም ሆነ የወንድማማችነት ትስስር እንደማይፈልጉ ሲያሳዩ እንደነበርና አፍሪካውያን ሲያሰቃዩ እንደነበር የሚታወቅ ነው። ይህንን እንደ ዋና ምክንያት በመጠቀም ማለት ነው በርካታ አፍሪካውያን በኢሳት ከሜክሲኮ ጎን መቆማቸው እንዲሁም ደግሞ ሜክሲኮ እንድታሸንፍ ድጋፍ እንደሚሰጡ ጭምር ነው እየተናገሩ የሚገኙት። ለምሳሌ በሶሻል ሚዲያዎች ላይ እንግዲህ ትልቅ የሚባሉ የተጽዕኖ ፈጣሪዎች እንዲሁም ደግሞ የተለያዩ አፍሪካውያን ማለት ነው በኢሳት ቪዲዮ እየሰሩ ከሜክሲኮ ጎን መቆማቸውን እያሳዩ ይገኛሉ። እናንተ የማን ደጋፊ ናችሁ? እስኪ ሀሳባችሁን ኮሜንት ላይ አጋሩ። የዓለም ዋንጫ መክፈቻ እንግዲህ በዛሬው ዕለት ሜክሲኮ ሳውዝ አፍሪካ ጨዋታቸውን ያደርጋሉ። እንዲሁም ደግሞ አርብ ማለት ነው አሜሪካ ከፓራጓይ በአሜሪካ ጨዋታቸውን የመክፈቻ ማለት ነው ያደርጋሉ። እስኪ እናንተ ሀሳብና አስተያየታችሁን ኮሜንት ላይ አጋሩኝ። በሌሎች መረጃዎች ስለሆነ በድጋሚ ተመልሼ እመጣለሁ። ፕላስ ምልክቱን ተጭራችሁ አብራችሁ ይቆዩ። መልካም ቀን ይሁንላችሁ። ውድ ኢትዮጵያውያን፣ ዛሬ እንደ አንድ ንጹህ ኢትዮጵያዊ የሜክሲኮን ብሔራዊ መዝሙር እንዘምራለን። እናመሰግናለን። ሳውዝ አፍሪካ አፈር እንጂ ዋንጫ አትበላም። እንቋጠራለን። ይህንን ፎሎ፣ ሼር፣ ኮፒ ሊንክ የሚደረገውን አድርጉ። ሜክሲኮ እናት ሀገር 2-0 እሰይ አንጀቴ ቅቤ ጥጥት ነው ያለው ጋይስ። በቃ ሜክሲኮ ውስጥ ስጥት 2-0 ጋይስ። በዛ ላይ ደግሞ 2 ቀይ ተሰጥቷቸዋል። እኔ ዳኛው ምን አስበው እንደሆነ አላውቅም፣ ግን ብቻ ላይ ለነገሩ ሳውዝ አፍሪካዎች በጣም አግሬሲቭ ነበሩ። ምንም ታክቲካል ነገር የላቸው ሄዶ መጥረብ ምናምን ነገር ታክል መግባት ምናምን አግሬሲቭ አጫዋት ነበር የነበራቸው። ኤኒዌይስ እኔ አታስዋሹን ከወርልድ ካፕ ላይ ከአፍሪካ የሚመጣ ቲም ካለ ደግፋለሁ እንጂ ቋጠራለሁ ብዬ አስቤ አላውቅም ነበር መቼም። ግን ሳውዝ አፍሪካ አፍልተው ነበረ፣ አረጋጋቻቸው ሜክሲኮ። ኤኒዌይስ በ90 ብላችሁ ቴሌግራም ቻናል ላይ ጆይን አድርጎ ጋይስ፣ የስፖርት መረጃዎች ይጠብቃችኋል። ፒሳይ። ሌላ መረጃችን ደግሞ እንግዲህ አሁን ላይ አዲስ የሚሰሩ ቤቶች ጣራቸው ላይ ሶላር እንዲተከል የሚል አዲስ ህግ ወጥቷል። እንግዲህ እስኪ እሱን ደግሞ ተከታትለን እንመለስ። በዚህ ሰዓት አዲስ የተባለ መረጃ ተሰምቷል። ከዚህ በኋላ በቤት ጣሪያ ላይ ሶላር እንዲገጠም የሚያስገድድ መመሪያ መዘጋጀቱ ተገልጿል። አዲስ የመኖሪያ ቤቶችና ህንፃዎች በሚገነቡበት ወቅት በጣሪያቸው ላይ የሶላር ፓነል ቴክኖሎጂ እንዲገጥሙ የሚያደርግ አዲስ ብሔራዊ መመሪያ መዘጋጀቱ የውሃና ኢነርጂ ሚኒስቴር አስታውቋል። ከመጪው ሰኔ 30 ቀን ጀምሮ ተግባራዊ የሚደረገው ይህ መመሪያ በሀገሪቱ ያለውን የኤሌክትሪክ ኃይል እጥረት በታዳሽ ኃይል ለመተካት ታስቦ የተዘጋጀ ነውም ተብሏል። ታዲያ ህጉ ለጊዜው አስገዳጅ ባይሆንም የመጀመሪያው ምዕራፍ ትግበራ በአዲስ አበባ እንደሚጀመር ተገልጿል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ።
ሰዎች እንግዲህ የመብራት ችግርን ለመፍታት ቤታችሁ ጣሪያ ላይ እንደምትመለከቱት ሶላር ፓነል ወይም ደግሞ ይሄ ከፀሐይ ኃይል መሰብሰቢያ ያለ እነዚህን ማስቀመጥ ሊኖርባችሁ ነው። ይህንን ደግሞ የተናገረው የውሃና ኤነርጂ ሚኒስቴር። እናም እንደተባለው ከሆነ በመኖሪያ ቤታችሁ እንዲሁም የተለያዩ ህንፃዎች ላይ የፀሐይ ቴክኖሎጂ መጠቀም ወይም ደግሞ ጥቅም ላይ መዋል የሚያስችል መመሪያ ወጥቷል። መመሪያውም ያው በቅርቡ ስራ ላይ ይውላል። እናም ሰኔ 30 2018 ላይ ወደ ትግበራ ይገባል ተብሏል። አሁን ከወር በኋላ ነው ማለት። ያው ይሄ ነገርም በቅድሚያ ተግባራዊ የሚደረገው መጀመሪያ አዲስ አበባ ነው። ከዛ በኋላ ወደ ሌሎች ይሰራፋል ተብሏል። ደግሞ ወደ ሌሎች ተግባራዊ መደረግ ይጀምራል። እናም ያው አሁን ላይ ይሄ ነገር ግዴታ አይደለም፣ ያው በፍቃደኝነት ነው የሚደረገው። ከዛ በተጨማሪ ደግሞ ዋጋውም ውድም ስለሚሆን ልዩ ልዩ ማበረታቻዎች ይኖራሉ ተብሏል። ሌላኛው አዲስ መረጃችን ደግሞ እንግዲህ የጭቃ ቤት መከልከሉን የሚያሳየው አለ። እስኪ እሱን ደግሞ ተከታትለን እንመለስ። በእንጨትና በጭቃ ቤቶችን መገንባት መከልከሉ ተሰማ። ማንኛውም ግንባታዎች በብሎኬት በጡብና በተሻሻሉ ማራኪ የበለጸጉ የቴክኖሎጂ ግብአቶችን በመጠቀም ብቻ መገንባት እንደሚቻል የደቡብ ኢትዮጵያ ክልል ለ12 ዞኖች ከተማና መሰረተ ልማት መምሪያ በላከው የሰርኩላር ደብዳቤ መሰረት አስታውቋል። ደብዳቤው አሁን ላይ ስላሉት የጭቃ ቤቶች ምንም ያለው ነገር የለም። ሆኖም ማንኛውም የጭቃ ቤት ግንባታ ፈቃድ በማዘጋጃ ቤቶች በኩል እንዳይጸድቅ መታገዱን ይገልጻል። በዚህ ጉዳይ ምን ሐሳብ አላችሁ? ክልከላው መልካም ነው ወይስ የህዝቡን አቅም ያላገናዘበ? ሐሳባችሁን ኮሜንት ላይ በማስፈር ተወያዩበት። መልካም ጊዜ። አሁን ላይ እንግዲህ በጣም አሳሳቢ እየሆነ ያለው ጉዳይ በስርቆት ላይ የተሰማሩ ሰዎች እየበዙ ይገኛሉና ጥንቃቄ ያክል እስኪ አንዳንድ ቪዲዮ ያሉ የተለቀቁ እነሱን ደግሞ እስኪ ተከታትለን እንመለስ። ሰበር ዜና። በአዲስ አበባ ከተማ የትራንስፖርት አገልግሎት የሚሰጡ በመምሰል የሿሿ ወንጀልን የሞባይል ስርቆት ሲፈጽሙ የነበሩ 7 ተጠርጣሪዎች በቁጥጥር ስር ዋሉ። የአዲስ አበባ ፖሊስ እንዳስታወቀው 5 ሴት ተጠርጣሪዎች በሳሪስ አቦ አካባቢ በሚኒባስ ታክሲ ውስጥ ተሳፋሪ በመምሰል የግል ተበዳዮችን ሰርቀው ለማምለጥ ሲሞክሩ ተሽከርካሪው ከሌላ መኪና ጋር በመጋጨቱ እጅ ከፍንጅ ተይዘዋል። በቁጥጥር ስር ከዋሉት 5 ሴቶች ጋር 6 ስማርት ስልኮች የተገኙ ሲሆን በተጨማሪም በቡልቡል አካባቢ በተመሳሳይ የሞባይል ስርቆት ወንጀል የተሰማሩ ሌሎች 2 ወንዶች ከ4 ስማርት ስልኮች ጋር በቁጥጥር ስር ውለዋል። ፖሊስ በእነዚህ ተጠርጣሪዎች ስልክ የተሰረቀባቸው ተበዳዮች ወደ ዋና ጠቅላይ መምሪያ በመምጣት ንብረታቸውን እንዲረከቡ ጥሪ አቅርቧል። ሀሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። እስካሁን የነበሩ መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ